የምክር ቤቱ አባሉና የአማራ ብሔራዊ ንቅናቄ አብን ተወካዩ ዶክተር ደሳለኝ ጫኔ ከጸጥታ፣ ከኑሮ ውድነት፣ ከኢኮኖሚ እንዲሁም ከባህር በር ጋር የተያያዘ ለጠቅላይ ሚኒስትሩ ጥያቄ አቅርበዋል። ክቡር ጠቅላይ ሚኒስትር፣ እንደ ጸጥታ ኃይሎች መሪነቶ ካለፈው ዓመት ወዲህ በአማራና በኦሮሚያ ክልሎች በጦርነቶች ምክንያት የተጎዱ ሰላማዊ ሲቪል ሰዎች እና የሲቪሊያን መሰረተ ልማቶች በቁጥር በግልጽ ሊገልጹልን ይችላሉ ወይ? መንግስት የጸጥታ ችግሮችን ለመፍታት ጽንፈኛ እና አሸባሪ የሚላቸው ቡድኖችን ከመዋጋት ባለፈ ሁለቱ ክልሎች አማራና ኦሮሚያ ከወታደራዊ አማራጭ ውጪ የተለየ ፖለቲካ መፍትሄ ለመስጠት ለምን አይሰራም? የኢትዮጵያ ሕዝብ የእርስ በርስ ጦርነት አንገላቶታል። በሀገር ውስጥ ተንቀሳቅሶ ሰርቶ ለመብላት ከብዶታል። ሀገራችን እንደ ኮሎምቢያ ከውስጥ ታጣቂዎች ጋር 50 ዓመት እየተዋጋች ልትቀጥል አትችልም። ከዚህ ጋር በተያያዘ በሀገር አቀፍ ደረጃ እየተዘገበ ያለው የፖለቲካና የህሊና እስረኞች ጉዳይ ጠነ የፍትህ እንዲሰጣቸው በተደጋጋሚ ብንጠይቅም የፖለቲካ አቅጣጫ የተሰጠበት በሚመስል መልኩ በተደጋጋሚ የፍርድ ቤት ቀጠሮ ያለ ፍርድ እየተንገላቱ ነው። ቤተሰቦቻቸው ከፍተኛ ችግር ላይ ወድቀዋል። የህግ የበላይነትን በማስከበር ስም የሚፈጸሙ የዘፈቀደ የፖለቲካ እስረኞች ለሚመጣው 7ኛ ዙር ሀገራዊ ምርጫ ፍትሃዊ፣ ነፃና ተአማኒ እንዲሆን ለማድረግ መንግስት ምን ዋስትና ይሰጣል? መንግስት የሀገር ውስጥ እድገትና የዋጋ ግሽበት ዝቅ ማለቱን ቢገልጽም የዜጎች የኑሮ ሁኔታ ከእለት ወደ እለት የተባባሰ ነው። የዓለም ባንክ በቅርቡ ይፋ ባደረገው መረጃ የኢትዮጵያ ድህነት ምጣኔ በ2 ዲጂት አድጎ 43% እንደሚያሻቅብ ገልጿል። ይህ ማለት ከሁለት ኢትዮጵያውያን አንዱ በድህነት አረንቋ ውስጥ ይገኛል። ስለዚህ ኑሮ ውድነትን፣ የድህነት ቅነሳ በተመለከተ መንግስት በሚያቀርባቸው ይፋዊ ስታቲስቲክስ እና በህዝብ የዕለት ተዕለት ኑሮ መካከል ያለው ሰፊ ልዩነት እንዴት ሊብራራ ይችላል? መሰረታዊ የምግብ እና ፍጆታ እቃዎች ዋጋ መጨመር ለመከላከል ተጨማሪ ቤተሰቦች ወደ ድህነት እንዳይገቡ ለማድረግ መንግስት ያቀደው የአስቸኳይ እቅድ ካለ? ኢትዮጵያ አሁን ላይ ከፍተኛ ዕዳ ጫና ውስጥ ናት። ከዩሮ ቦንድ አበዳሪዎች ጋር የነበረው ድርድር ተበላሽቷል። የውጭ ምንዛሬ ጉዳይ በባንክ እና በትይዩ ብላክ ማርኬት ገበያው ያለው ልዩነት እየሰፋ ነው። መንግስት ማህበራዊ ወጪዎችን ሳይቀንስ እንደ ሀገር ያሉብን ከፍተኛ የውጭ ዕዳ ለመክፈል እና የፋይናንስ ክፍተቱን ለመሸፈን ምን እየሰራ ነው? ስለ ውጭ ግንኙነት እና ባህር በር ጉዳይ ምን ጠየቁ? መንግስት የቀይ ባህርን የማስመለስ ጉዳይና ህልውና ጉዳይ በማቅረብ ዋና ትኩረቱን እና የፖለቲካ ጉልበቱን አጣዳፊ የውስጥ ቀውሶች በተለይም ከባድ የጸጥታ ኢኮኖሚ ችግሮችን ከመፍታት ይልቅ በውጭ ጉዳይ ላይ እንዲያርፍ በማድረግ በትችት አቅራቢዎች ዘንድ የህዝብን ትኩረት ከውስጥ አጣዳፊ አሳሳቢ ችግሮች ለመቀየር የተደረገ ጥረት የሚመስል አስተያየት እንዲሰጥ አድርጓል። በሀገሪቱ ውስጥ ካሉ ችግሮች ክብደት አኳያ መንግስት ይህንን ከፍተኛ የፖለቲካ አቅም ለውጫዊ ግብና ዓላማ ከመዋል ይልቅ ተመሳሳይ ጉልበትና ትኩረት የውስጥ ፖለቲካ ግጭቶችን ለመፍታት ከራሱ ዜጎች ጋር ዘላቂ ሰላም ለማምጣት ለምን አይጠቀምበትም? ብሔራዊ ጥቅም ለማስከበር የሚደረግ ማንኛውም አይነት ዲፕሎማሲ ጥረት በግሌ እቀበላለሁ። መንግስት ጉዳዩን የመራበት መንገድ ግን 10 ድስት ጥዶ አንዱን ሳያማስል እንደማሳረር ነው። መጀመሪያ ኤርትራ ጋር በሰላም የተፈጠረ የወደብ መጠቀም ውስጥ እንገባለን ተብሎ መንገዶች ማደስ ተጀምሮ ነበር። እሱ በምናውቀው መንገድ ተቋረጠ። ከዛ ሶማሌላንድ ጋር ውል ተፈጸመ። ከዛ ጅቡቲ ጋር ታጁራን ለማልማት፣ ከዛ ከሶማሊያ ጋር በአንካራ ተሞክሯል። ግን እስካሁን ተጨባጭ ውጤት አልታየም። ትላንት እንደውም ሳውዲ ታጁራን ወደብ በረጅም ጊዜ የሊዝ ውል እንደወሰደችው እየሰማን ነው። ከኛ በኋላ መጥተው ኤርትራ ጋር በጦርነት ዋዜማ የምንገኝ ይመስለኛል። ሁለቱም ሀገራት በኩል የተሟላ ጦርነት ዝግጅት እየተደረገ እንደሆነ በዓለም አቀፍ ማህበረሰብ ዘንድ በሰፊው ተዘግቧል። የፌዴራል መንግስት ከትግራይ ኃይሎች ጋር ከፍተኛ መከራከር ውስጥ እንደገባ ግልጽ ነው። ክቡር ጠቅላይ ሚኒስትር፣ ሁላችንም ካለፈው ጥፋቶች ለምን አንማርም? እንደ ሀገር ስንት ትውልድ በጦርነት እየበላን እንቀጥላለን? ከትግራይ ኃይሎች ከፋኖ እና ከኦሮሞ ነጻነት ሰራዊት ጋር መንግስት የገባበትን ሁኔታ በአርቆ አስተዋይነትና በድርድር እንዲፈታ፣ የባህር በር ጉዳይን አስመልክቶ ከኤርትራ ጋር የገባንበትን እሰጥ አገባ በሰላማዊ ህጋዊና ሰጥቶ በመቀበል መሰረት ባደረገ አካሄድ እንዲፈታ ስል እጠይቃለሁ።
ብለዋል ዶክተር ደሳለኝ ጫኔ። አሁን በወጣ መረጃ ደግሞ የፋሽስቱ የብልጽግና አገዛዝ ሰራዊት እየፈረሰ ፋኖን እየተቀላቀለ ነው ተባለ። ከዘመቻ አባናደው መጠናቀቅ በኋላ ከተለያዩ የክልሉ አካባቢዎችና እዞች ወደ ቤተ አማራ የገባው የአብይ አህመድ ዙፋን ጠባቂ ሰራዊት እየፈረሰና እየኮበለለ ሚኒሊክ እዝን በስፋት እየተቀላቀለ ነው። የኦሮሞ ብልጽግና ኃይል ኦሮሚያ ላይ በአማራ ተወላጆች ላይ ሲፈጽም የነበረውን ዛሬም እየፈጸመው ያለው ግፍ በተመሳሳይ የመከላከያ መለዮ ለብሶ ወደ አማራ ክልል በመግባት የሚፈጽመውን ግፍ እያየን እኩል የሀገር መከላከያ ሰራዊት ተብለን ልንጠራ አንችልም እያሉ አባሎቻቸው ባለፈው 10 ቀናቶች ብቻ 46 ክላሽ፣ 4 ጀሊ፣ 1350 የክላሽ ተተኳሽ እንዲሁም 90 F1 የእጅ ቦምብ በመያዝ ከ50 በላይ ሰራዊት ምስራቅ አማራ ኮር 2 ካልኮርማ ክፍለ ጦርን ተቀላቅሏል። ፋኖን ከተቀላቀሉት የሰራዊት አባሎች መካከል 1 ጅምንት አመራር፣ 6 ሻምበል መሪ፣ 5 ምክትል ሻምበል መሪ አመራሮች ይገኙበታል። በቀጣይ የፋሽስቱ ብልጽግና አገዛዝ ሰራዊት የማፍረስና የማስኮብለል ስራ ተጠናክሮ ይቀጥላል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ ህልውና ተጋድሎ ተጠናክሮ ይቀጥላል ሲል የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ አሳውቋል።